ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ቤተሰብ? ሰላም ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ሰላም ነኝ። ይሄ ባቄላ አያችሁት? ባቄላው አያችሁት? ይሄ ባቄላ እኔ ኢትዮጵያ ተቆልቶ ተገንፍሎ በቡና ቁርስ ነው ለቡና ቁርስ ነው የሚቀርበው። እዚህ ደግሞ ማሻአላ ተባረከላ። ይሄ አሁን እንዳያችሁት ይሄንን ልጬ እልጠዋለሁ። ከዛ በኋላ ከሩዝ ጋር ሰራዋለሁ ማለት ነው። መጀመሪያ ይሄንን በሽንኩርትና በነጭ ሽንኩርት አርጌ ጠብስ አረገውና ከዛ ትንሽ አበስለዋለሁ። ብዙም ቶሎ ይበስላል በዘይት ከተጠበሰ። ከዛ በኋላ ውሃ አረግበታለሁ። ትንሽ እንደበሰለ ደግሞ ሩዙን እላይ አረግበታለሁ ማለት ነው። ይሄ አሁን ልጠዋለሁ፣ በቢላዋ ልጠዋለሁ። ይሄንን ቆዳውን ልጬ ይሄንን ስጬ እንጥላለሁ። ይሄንን ነው የምጠቀመው ማለት ነው። ከዛ ይሄን በሩዝ አረጋለሁ። ይሄንን ደግሞ ኢትዮጵያ ላይ ፉል እንደሚሰራ የኢትዮጵያ ፉል ይሄንን ደግሞ ይልጠውና ልጬ ከዛ ሽንኩርት አርጌ ነጭ ሽንኩርት አርጌ ከዛ በደንብ አርጌ ይሄንን በዘይት ከሽንኩርቱ ጥብስ አረጋለሁ። እንደዚህ ጥብስ ካረኩት በኋላ ከዛ በኋላ ቲማቲም የተፈጨ አረግበታለሁ። ከዛ ቅመሞችን ጨምርበታለሁ። ከዛ ማሻአላ ጣዕሙ የሌለ ነው። በጣም ነው የሚጣፍጠው። ያው ቫይታሚንም አለው ብዙ ጠቀሜታ አለው። ግን ያው እኔ ስለጠው ያስቸግረኛል እንጂ እና በጣም የሚገርም ነው። እኔ ሌላ ቦታ ሲሰራ አላየሁም፣ ግን እዚህ ሳውዲ ከመጣው እንደዚህ ብዙ 3 ነው 4 ቤት ሰርቻለሁ። ግን ይሄንን ፉል አላየሁትም ነበረ። ያየሁት ግን እዚህ ቤት ነው። ያው ትንሽ ስትልጡት ሰዓት ሊፈጅ ይችላል። ግን ደግሞ አልሐምዱሊላህ ከተሰራ በኋላ ደግሞ ይጣፍጣል። ከዛ ደግሞ ይሄንን ደግሞ እንደገና ይሄ ቆዳውን ሳይላጥም በሾርባው ይሰራል። ሾርባው ይሰራል። ማሻአላ ምንድነው የሚባለው? ቁንዶ በርበሬ ይጨመርበታል፣ ከሙን ይጨመርበታል፣ ኩዝበራ ትንሽ ይጨመርበታል፣ የተፈጨ ማለት ነው። ከዛ ይሄ ሾርባው ይጠጣል ማለት ነው። እና እኔ ደግሞ ደስ የሚለኝ በጣም ነው የሚጣፍጠኝ ይሄኛው ፉሉ ነው ደስ የሚለኝ ከኩብዝ ጋር ሲበላ ማለት ነው። እና ከሩዝ ደግሞ ይሄንን ደግሞ ከሩዝ ጋር ሰራዋለሁ። ይሄ ደግሞ እንደ ኢዳም ነው ይሉታል መሰለኝ። እንደዛ አርጌ ሰራዋለሁ እላችኋለሁ። የዛሬ ውሎ ይሄን ይመስላል። ላይክ፣ ሼር፣ ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ እና እስካሁን ድረስ ብዙም ሰብስክራይብ የለኝም። አረ ሼር አታረጉልኝም። አረ ተው አሳድጉልኝ። ተው እናንተ በየቀኑ ልማጸናችሁ ምን ሆናችሁ ነው? ለምታውቁት ሰው ሼር አድርጉ፣ ኮፒ ሊንክ ያድርጉልኝ። አሽን ይሆንልኝ አላልኳችሁም? እሺ የዛሬ ውሎ ይሄን ይመስላል። ደህና ዋሉልኝ ውድ የተከበራችሁ ቤተሰቦቼ።